The U.S. launching this massive military strike against dozens of ISIS targets in central Syria. የዓለም የፖለቲካ መድረክ ዛሬም ቢሆን እንደ መብረቅ ብልጭታ እየተለዋወጠ እንደ ረደ መሬት እየተንቀጠቀጠ ነው። በተለይ መካከለኛው ምስራቅ አይን የፈሰሰበት ደም እየረጨበት የማይቆም የጦርነትና የጥላቻ ገመድ ተጎንጉኖበት ቀጥሏል። ዛሬም ቢሆን የዓለምን ቀልብ በአንድ ጀንበር የሳበው ዜና የመጣው ከሶሪያ በረሃ ነው። አሜሪካ በሶሪያ ምድር በነበረ ጥቃት 2 ወታደሮቿንና አንድ ሲቪል ተረጓሚዋን በማጣቷ የመልስ እርምጃ ለመውሰድ የቁጣ ክብሯን ደልቃለች። ይህ ድርጊት ኦፕሬሽን ሃውክ አይ ተብሎ የተሰየመው የኃይልና የበቀል አዋጅ ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በግልጽና በድፍረት በጣም ከባድ የሆነ የበቀል እርምጃ እንደሚወስዱ ቃል ገብተው ነበርና ቃላቸውን በሙሉ ፈጽመዋል። የመከላከያ ሚኒስትሩ ፔት ሄግሴዝ ይህን እርምጃ ሲገልጹት ይህ የጦርነት መጀመሪያ አይደለም፣ የበቀል አዋጅ ነው ማለታቸው ድርጊቱ ከፖለቲካ አልፎ የውስጥ እልህና ስሜት የመነጨ መሆኑን ያሳያል። ዛሬ ጠላቶቻችንን አድነን እንገድለናል ብዙዎቹን እናም እንቀጥላለን ሲሉ የአሜሪካ መንግስት የጀመረውን ሳይጨርስ አያቆም የሚለውን የኃይል ፖለቲካ መርህ በይፋ አረጋግጠዋል። ውድ የኦርቢት ሚዲያ ቤተሰቦች እንደምናላችሁ። በዛሬው ትንታኔያችን ይህንን ኦፕሬሽን ሃውክ አይ ከሶሪያ የታሪክ ገጽ አንስቶ በርስ በርስ ጦርነቱ ላይ አሜሪካ ስትጫወት የነበረውን ሚና የነዳጅን ፍላጎትና የቀጠናውን ያዞምባ የሆኑ ሀገራት ስውር እጆች ጋር አያይዘን እንዳስሳለን። ከዚህ ባለፈ የአሜሪካ የረጅም ጊዜ የሶሪያ ተልዕኮ ምን ይመስል እንደነበር፣ በፕሬዚዳንት አልሻራ የሚመራው የሶሪያው አዲስ መንግስት ከአይኤስ ጋር ያለው የተወሳሰበ ግንኙነት ምን እንደሆነና ይህ ኦፕሬሽን ሃውክ አይ የማይቆመውን የጦርነት ገመድ እንዴት እንደፈተለው በጥልቀት እንመለከታለን። ወቅታዊና ትኩስ ዓለም አቀፍ መረጃዎች እንዲደርሱ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ የአሜሪካ የበቀል አዋጅ እንደ ውቅያኖስ ውሃ ጥልቀት አለው። የፓልሚራው ደም አፋሳሽ ጥቃትና የመልስ እርምጃው የዛሬ ክስተቶች ቢሆኑም ስሮቻቸው የተዘረጉት ግን ከሩቅ ታሪክ ነው። ዩናይትድ ስቴትስና ሶሪያ የነበራቸው ግንኙነት ከቀዝቃዛው ጦርነት ወዲህ እንደ ዘይትና እንደ ውሃ ያልተዋሃደ በጥርጣሬና በጥላቻ እየተሞላ ነበር። የሃይፐርሶኒክ ሚሳይሎችና የዘመኑ የቴክኖሎጂ ፍጥጫ ዛሬ የአሜሪካንን ቀልብ ቢስብም አሜሪካ በሶሪያ መሬት ላይ የዘረጋችው ረጅም እጅ ከሽብርተኝነት ትግል በላይ የሆነ ስውር የጂኦፖለቲካዊ ፍላጎት እንዳለው መዘንጋት የለብንም። የዛሬው ጥቃት ለዓለም የሰጠው ትርጉም በቀልን መፈጸም ብቻ ሳይሆን በነዳጅ ሀብትና በተጽዕኖ እየተሞላ የሶሪያን መሬት በቀላሉ እንደማትለቅ አሜሪካ ያረጋገጠችበት መንገድ ነው። የዓለም ትኩረት በከፍተኛ ሁኔታ የተሳበው ባለፈው ታህሳስ 13 ቀን በፓልሚራ ሶሪያ በተከሰተው አሳዛኝ ክስተት ነው። 2 የአሜሪካ ጦር አባላት የ25 ዓመቱ ሳጅን ኤድጋር ብሪያን ቶረስቶቫርና የ29 ዓመቱ ሳጅን ዊሊያም ናትናኤል ሃዋርድ ከሲቪል ተረጓሚ ጋር በመሆን በአሜሪካ ኃይሎች ላይ በተሰነዘረ ጥቃት ተገድለዋል። እነዚህ ወታደሮች ከአይዋ ብሔራዊ ጥበቃ የመጡ በመሆናቸው የአሜሪካው የመልስ እርምጃ ሃውክ አይ ስቴት የሚለውን የአይዋ ግዛት ስም በመውሰድ ኦፕሬሽን ሃውክ አይ ተብሎ መሰየሙ የአሜሪካን የውስጥ ስሜትና የሐዘን ጥልቀት ያሳያል። የፓልሚራ ከተማ ላይ በተከሰተው ጥቃት ወታደሮቹ ሞታቸው አሳዛኝ ቢሆንም አሜሪካ በቀጥታ አይኤስን በመምታት በቀል ስትል ጥቃቱን የፈጸመው ግለሰብ ግን ከሶሪያ መንግስት የደህንነት ኃይል ጋር ግንኙነት ነበረው የሚል መረጃ መውጣቱ ጉዳዩን ከቀላል ወታደራዊ እርምጃ ወደ ጥልቅ የፖለቲካ ምስጢር አሸጋግሮታል። የሲኤንኤን ዘገባ እንደሚያመለክተው የሶሪያ የውስጥ ደህንነት ባለስልጣናት ጥቃቱን የፈጸመው ግለሰብ ከሶሪያ የደህንነት አገልግሎት ጋር የተያዘ እንደነበርና ጽንፈኛ አመለካከት በመያዙ ምክንያት ሊባረር የታቀደ እንደነበር ይገልጻሉ። አይኤስ ራሱ እስካሁን ድረስ ለጥቃቱ ኃላፊነት አልወሰደም። ይህ ሁኔታ ደግሞ ጉድና ጅራት ከወደ ኋላ ነው እንዲሉ አዲስ የተቋቋመው የሶሪያ መንግስት የቁጥጥር ልቀነት ውስጥ መሆኑንና ከ14 ዓመታት የእርስ በርስ ጦርነት በኋላ ውስጣዊ ክፍፍልና ችግር የበዛበት መሆኑን ያመለክታል። የአሜሪካ ከ2010ዎቹ አጋማሽ ጀምረው ኦፕሬሽን ኢንሄረንት ሪዞልቭ የረጅም ጊዜ የሶሪያ ተልዕኮ ዓላማው አይኤስን መዋጋት ቢሆንም አሁን ያለው ሁኔታ ግን የምስራቅና የምዕራብን አዲስ የጥቅም ግጭት ያሳያል። የበሽር አልአሳድ መንግስት ከወደቀ በኋላ አሜሪካ በሶሪያ የሚገኙትን ወታደሮቿን ቁጥር ወደ 1000 ቀንሳ ነበር። ይህም የኃይል ሚዛኑን መቀየር ያመለክታል። ይሁን እንጂ ኦፕሬሽን ሃውክ አይ የኃይል ማሳያ ብቻ ሳይሆን በአንድ ጊዜ የሁለት እርምጃ ወደ ኋላና አንድ እርምጃ ወደፊት የሚል ስትራቴጂ ነው። አሜሪካ ለየትኛውም እርምጃ ጠንካራ መልስ መስጠት እንደምትችልም ለዓለም አሳውቃለች። የጆርዳን ተሳትፎም አሜሪካ በክልሉ ካሉ አጋሮቿ ጋር ያላትን የጠበቀ ወታደራዊ ትብብር ያሳያል። ይህ ደግሞ ለሩሲያና ለኢራን የምዕራቡ ዓለም ገና አልወጣም የሚል መልእክት ያስተላልፋል። ፕሬዚዳንት ዶናልድ ትራምፕ የሶሪያ መንግስት እርምጃውን ሙሉ በሙሉ ይደግፋል ማለታቸው ደግሞ አሜሪካ በአዲሱ የሶሪያ መንግስት ላይ ያላትን ፖለቲካዊ ተጽዕኖ በግልጽ ያሳያል።
የሚያልፍ መከራ የለም ቢባልም ይህ የበቀል እርምጃ በሶሪያ ምድር ላይ የአይኤስአይኤስን ቅሬቶች ሙሉ በሙሉ እስካላጠፋ ድረስ የጥቃትና የመልስ ጥቃት ውደት ሊቀጥል መቻሉ አይቀርም። ምክንያቱም አይኤስአይኤስ ምንም እንኳን ትልቅ ግዛት ባይኖረውም በድብቅ ዋሶቹና በአካባቢ ቅርንጫፎቹ አማካኝነት አሁንም ስጋት መሆን ቀጥሏል። የአሜሪካ መካከለኛው እዝ ወይም ሴንትኮም ከሐምሌ ወር ወዲህ ወደ 80 የሚጠጉ የጸረ ሽብር ዘመቻዎች መፈጸማቸውን ገልጿል። ይህም የአይኤስአይኤስ የመመለስ አደጋ ከቀድሞው የበለጠ አሳሳቢ ሆኗል ማለት ነው። የሶሪያና የአሜሪካ ፍጥጫ የተጀመረው በቅርብ ጊዜ አይደለም። ከሶቪየት ህብረት ውድቀት በኋላም ቢሆን በሟቹ ሐፊዝ አልአሳድና በኋላም በልጁ በሽር አልአሳድ የሚመራው የባአት ፓርቲ በክልል ውስጥ የምዕራባውያን ተጽዕኖን የሚቃወም የፖለቲካ መስመር ተከትሏል። ለጥፋት የተዘጋጀ ሰው ጥላውን ሳይቀር ይፈራል እንዲሉ አሜሪካ ሶሪያን ሁሌም በድመት ዓይን የምታያት ከኢራንና ከሌሎች የምዕራባውያን ተቋሞች ጋር አጋር በመሆኗ የምጠረጥራት ሀገር ነበረች። የ2011 የእርስ በርስ ጦርነት ሲፈነዳም አሜሪካ የበሽር አልአሳድን መንግስት በኃይል ለመለወጥ ፍላጎት ያደረባት ሲሆን ይህም የድሮን ቅራኔ እንደገና የቀሰቀሰ ክስተት ነበር። አሜሪካ የሶሪያን የነጻነት ኃይሎች በመደገፍ በአሳር ላይ የዘረጋችው ረጅም እጅ ግጭቱን አባብሶታል። ምንም እንኳን አሜሪካ በይፋ ዲሞክራሲንና የሰብአዊ መብትን መርህ ብትሰንቅም የኒውዮርክ ታይምስና የፎሬን ፖሊሲ ተንታኞች እንደሚሉት ዋሽንግተን በሶሪያ ውስጥ የምስራቃዊን ተጽዕኖ በተለይም የሩሲያንና የኢራንን ለመግታት የምትፈልግበት የጂኦፖለቲካዊ ፍላጎት ትልቅ ነበር። በሶሪያ የእርስ በርስ ጦርነት ወቅት አሜሪካ በዋናነት አይኤስአይኤስን ለመዋጋት በመግባት በተዘዋዋሪ ደግሞ የአሳድን መንግስት ለማዳከም ስትጥር ቆይታለች። በጦርነቱ ዓመታትም አሜሪካ በአይኤስአይኤስና በሌሎች ታጣቂ ቡድኖች ላይ ያካሄደቻቸው የአየር ላይ ጥቃቶች በርካታ ነበሩ። ነገር ግን አሳ በማጥመድ ሐይቁ አይጎርልም እንዲሉ እነዚህ የአሜሪካ ጥቃቶች በየጊዜው ያልተፈለጉ የሲቪል ዜጎችን ሞት ያስከተሉ ነበሩ። ይህም ለአሜሪካ በክልሉ ያላትን የሞራል የበላይነት የሚያሳጣ ነበር። አሜሪካ በአንድ ሺህ ወታደሮች ብቻ በሶሪያ መቆየቷ ግጭቱን ሙሉ በሙሉ ለመጨረስ ባይሆንም የጦርነቱ መሪ ነኝ የሚሉን አቋሟን ለማጠናከር ነበር። ይህ የፓልሜራው ጥቃት ከመከሰሱ በፊትም ቢሆን አሜሪካ በአይኤስአይኤስ ላይ ያካሄደቻቸው የአየር ላይ ጥቃቶች የጸረ ሽብር ትግልን እንደ ስትራቴጂካዊ መሳሪያ የገጠቀመችበት እንደነበር ያሳያል። ኦፕሬሽን ሃውካይ ደግሞ አሜሪካ በሶሪያ ስለደረሰባት ኪሳራ መልስ መስጠት የግድ መሆኑን ለሩሲያ ለኢራንና ለአዲሱ የሶሪያ አመራር ጭምር የገለጸችበት ግልጽ አዋጅ ነው። የሶሪያ ጉዳይ ከሽብርተኝነትና ከዲሞክራሲ በላይ የሆነ ሌላ አስፈሪ ታሪክ አለው። ይህም ጥቁር ወርቅ ተብሎ የሚጠራው ነዳጅ ሀብት ነው። አሜሪካ በሶሪያ ምድር ላይ ወታደሮቿን ለማቆየት አይኤስአይኤስ እንዋጋለን የሚለው መግለጫ ብትሰጥም አንድ አይኗ ግን ወደ ሶሪያ ምስራቃዊ ክፍል በሚገኙት የነዳጅ መስኮች ላይ እንደሆነ መዘንጋት የለብንም። አብዛኛው የአሜሪካ ወታደሮች የሚገኙት በሶሪያ ምስራቃዊ አውራጃ በተለይም በዴር ኤዝ-ዞር ክልል ውስጥ ሲሆን ይህ ክልል የሶሪያን ትልቁ ነዳጅ ክምችት የያዘ አካባቢ ነው። የፕሬዚዳንት ትራምፕ አስተዳደር ራሱ ቀደም ሲል የሶሪያ ነዳጅ ከአይኤስአይኤስ ጥቃት ለመከላከል አሜሪካ እንደምትቆይ አሳውቆ ነበር። ነገር ግን የውሃ ሽታ ከሩቅ አይታወቅም እንዲሉ የሮይተርስና የሲኤንኤን ዘገባዎች እንደሚጠቁሙት የነዳጅ መስኮችን መቆጣጠር የአሜሪካን የረጅም ጊዜ ኢኮኖሚያዊ ጥቅም ያስጠብቃል። በተጨማሪም የሶሪያ መንግስት የገንዘብ ምንጭ በመንፈግ የአሳድን ስርዓት ወይም ከእርሱ በኋላ የመጣው መንግስት በኢኮኖሚ የማዳከም ስትራቴጂያዊ ዓላማ አለው። የሩሲያ ነዳጅ መቆጣጠር ሩሲያንና ኢራንን ጨምሮ የሶሪያ መንግስት የሚደግፉ ኃይሎችን የገንዘብ አቅም የሚገድብ በመሆኑ የጸረ ሽብር ትግሉ የጂኦፖለቲካ ኢኮኖሚ መሳሪያ ሆኖ አገልግሏል ብንል ከእውነት አንርቅም። በቀልን እንፈልጋለን የሚለው የትራምፕ ቃል ነዳጃችንን አልለቅም የሚል ስውር መልእክት ጭምር ይዟል። ሶሪያ በታሪክ የሶስት ትላልቅ ኃይሎች መጫወቻ ሜዳ ነበረች። ዛሬም ቢሆን የምስራቅና የምዕራብ የጦርነት መድረክ ሆና ቀጥላለች። የአሜሪካ ጥቃት የተንጠለጠለው በአይኤስአይኤስ ላይ ብቻ ሳይሆን በክልሉ ባሉ ተቀናቃኝ ኃይሎች ጭምር ላይ ነው። የመጀመሪያው የሩሲያ ጣልቃ ገብነት ነው። ሩሲያ ከ1970ዎቹ ጀምሮ የሶሪያ ቁልፍ አጋር ነበረች። የ2015ቱን ወታደራዊ ጣልቃ ገብነት ደግሞ የአሳድን መንግስት ከውድቀት አድኖታል። ሩሲያ በሜዲትራኒያን ባህር ላይ ያላትን የወደብ መውጫና የጂኦፖለቲካዊ ተጽዕኖ ለማስጠበቅ አሜሪካንን እንደ ወራሪ ኃይል ነው የምትመለከተው። የአሜሪካው ኦፕሬሽን ሃውካይ በሩሲያ ዘንድ እንደ ማስፈራሪያ ተደርጎ መታየቱ አይቀርም። ምክንያቱም ሩሲያ አሜሪካን ጋር ሚዛኑ እንድታውቅ እጅ ወደ አፍ ማለት ስላለባት ነው። ሌላው የኢራንና የተኪ ቡድኖች ሚና ነው። ኢራን በሶሪያ ውስጥ ትልቁን የሺያ ተጽዕኖ መፍጠር እስራኤል ለመጋፈጥ የምትችልበትን የምድር ድል ይፈጥራለች። ኢራን በሺያ ታጣቂ ቡድኖች አማካኝነት የአሜሪካን ወታደራዊ ኢላማዎች ላይ ጥቃቱን ማድረስ አሜሪካንን ከክልሉ ለማባረር ትፈልጋለች። የአዞምባግ የሚባሉት እነዚህ ታጣቂ ቡድኖች ለአሜሪካ ወታደሮች ቀጥተኛ ስጋት ናቸው። የፓልሜራው ጥቃት ፍጻሜ ከሶሪያ የደህንነት ኃይል ጋር መያያዙ እነዚህ ታጣቂ ቡድኖች በስውር በመንግስት መዋቅር ውስጥ እንደተንሰራፉ ያሳያል። ከዚህ ባለፈ የቱርክና የኩርዶች ጉዳይ ይጠቀሳል። የኔቶ አባል የሆነች ቱርክ ደግሞ በሶሪያ ሰሜናዊ ድንበር ኩርዶችን ለመዋጋት የሰነዘረችበት እጅ አላት። አሜሪካ ከአይኤስአይኤስ ጋር በሚደረገው ውጊያ ኩርዶችን እንደ አጋር ትጠቀም ነበር።
ቱርክ ግን ኩርዶችን እንደ ሽብርተኛ ትቆጥራቸዋለች። ይህ ውስብስብ የጥቅም ግጭት አሜሪካ በሶሪያ ውስጥ ስትራቴጂካዊ አቋሟን የሚያናጋ ሆኖ ቀጥሏል። ከዚህ ባለፈ የአሜሪካ የደህንነት ባለሥልጣናት በፓልሚራ የተፈጸመው ጥቃት አይኤስ የአሳድን መንግሥት ውድቀት የፈጠረውን የደህንነት ክፍተት ተጠቅሞ ወደ ቀድሞ ኃይሉ ለመመለስ እየሞከረ መሆኑን እንደሚያሳይ ይገምታሉ። አይኤስ የአሳድ ጦርነት እስረኞችን ነጻ በማውጣትና አዳዲስ አባላትን በመመልመል የሽብር ሴራውን በማስፋፋት ላይ ይገኛል። ባለፈው ዓመት ኢራን፣ ሩሲያና ፓኪስታን ላይ የሰነዘሩ ጥቃቶች የዚህን ቡድን ዓለም አቀፍ የመንቀሳቀስ አቅም ያሳያሉ። ውድ ተመልካቾቻችን የዛሬው ትንታኔያችን የሶሪያን ዕጣ ፈንታ በደምና በበቀል ገመድ ላይ እንደተጎነጎነ ያሳያል። ኦፕሬሽን ሃውካይ ለአሜሪካ የአንድ ጊዜ የበቀል እርምጃ ቢሆንም ለመካከለኛው ምስራቅና ለዓለም ፖለቲካ ግን የማይቆም የእሳት ወላፈን ቀጣይነትን ምልክት ነው። አሜሪካ በሶሪያ መቆየቷ ከአይኤስ ትግል በላይ የሆነ ወይም ነዳጅና ጂኦፖለቲካን ያማከለ ስውር ፍላጎት እንዳላት መዘንጋት የለብንም። የዚህ ግጭት ትልቁ መዘዝ የሰው ልጅን የሞራል ውድቀት ያሳያል። በምድር ላይ ሰላምን ባጣንበት ሁኔታ የዓለም ኃያላን ሀብታቸውን ሰማይ ላይ በሚተን ባሩድ ላይ ማፍሰሳቸው አሳዛኝ ነው። የሶሪያ ጉዳይ በቀላሉ የሚታጠፍ ወረቀት አይደለም። ይልቁንም የዓለም የኃይል ሚዛን የተንጠለጠለበት ስስ ክር እንጂ። የፕሬዚዳንት ትራምፕ በቀል እንጂ ጦርነት አይደለም የሚለው መግለጫቸው የአሜሪካን ስትራቴጂ በጥንቃቄ የተቀመረ መሆኑን በግልጽ ያሳያል። ነገር ግን ደም በደም አይታጠብም እንደሚባለው ይህ የበቀል እርምጃ በሶሪያ ምድር ላይ የአይኤስ ቅሪቶች ሙሉ በሙሉ እስካላጠፋ ድረስ የጥቃትና የመልስ ጥቃት ውደት ሊቀጥል መቻሉ አይቀርም። የአሜሪካ ወታደሮች በሶሪያ መቆየታቸው ለምስራቅ አውሮፓና ለኔቶ ሀገራት የአሜሪካን ቁርጠኝነት ማሳያ ቢሆንም የሶሪያ አዲሱ መንግስት ውስጣዊ ችግሮቹን እስካላስተካከለ ድረስ አሜሪካ በራሷ ሀገሮች ጭምር የመመታት አደጋ ውስጥ መውደቁ አይቀርም። የሶሪያ ችግር እስካልተፈታ ድረስም በምድሯ እያየለ የመጣው የምስራቅና ምዕራብ ፍጥጫ እየሰፋ እንደሚቀጥል ግልጽ ነው። ለዛሬ ያዘጋጀንላችሁ ሰፊ ትንታኔ ይህን ይመስላል። ሐሳብ አስተያየቶቻችሁን ከታች ባለው የአስተያየት መስጫ ቦታ ላይ አስቀምጡልን። ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን መጫን አይርሱ። በሚቀጥለው ጊዜ እስከምንገናኝ ድረስ ሰናይ ጊዜ ይሆንላችሁ።